Safari Rukno Hage The Waxil and the Biosin Sobalugre Rukno Safari Rukno Hagare Yen Waxil and the Biosin Sobalugre በተስፋ ጊዜን ሳላጠፋ ቀልጠፍ ብዬ ማለጄ የተነሳው አቅም የለኝምና ነገሬን ሁሉ ላንድ እየሰጠው እነሆ በረከት ለማለት ወደድኩ። ልወዞዞ በግሬ እነሆ ተጀመረ። ወኬንድ ቶክ ላይ ተሳፍረናል። ዘዋሪው ደግሞ ወንድማችሁ ካፍያው ዘመህር ነኝ። የምድር ስፋቱን የውቅያኖስ ጥልቀቱን ያህል ለሰው ልጆች ፍቅር ይስጣችሁ። ምነው ቢሉ ፍቅር ከሌለን እንደሚንሿሿ ጸናጽል ናችሁ እንዲል መጽሐፉ። ዳይ በበዛ ፍቅር ላስጎብኛችሁ፣ እናንተም በበዛ ፍቅር ተከተሉ። እነሆ ካልቆምን እንደርሳለን። መልእክተ ካፍያው ዘመህር ነው። መቆም ብቻ ነው እንዳንደርስ የሚያደርገን። ካልቆምን እንግዲህ የትም ቦታ እንደርሳለን ለማለት ያህል ነው። ልወዞዞ በእግሬ እንግዲህ እነሆ ተጀምሯል። ይሄ ከታች ባቡር ነው የሚሄደው የምታዩት። እንሻገር እንግዲህ እስኪ እንሻገርና ካዛንቺስ በጣም እንግዲህ ምን ቀራት እንግዲህ ከሚባሉት ሰፈሮች መካከል ካዛንቺስ አንዷ ነች። ቆይ መጀመሪያ ኡራኤል ጋንን አሁን ይሄ በጣም መኪኖች እንድቀስ ብላችሁ ካልተሻገራችሁ ከባድ ነው። የታች የሚታያቸው የባቡሩ መንገድ ነው። የባቡሩ መንገድና በግራ በቀኝ ደግሞ ውስጥ ለውስጥ የሚሄዱ መኪኖች ናቸው። እንግዲህ ከዛ ሲመጡ ቀጥታ ወደ አልፎ የሚሄዱ መኪኖች ናቸው። አልፎ ሄጅ ልንላቸው እንችላለን። ይሄ ወደ 22 የሚወስደው መንገድ ነው። እኛ ግን እስኪ ወደ ካዛንቺስ እንወጣለን። ካዛንቺስ አንዳንዶች እንደውም ካዛንቺስና ኡራኤልን አጣምሮ ስም አውጥተውለት ነበር። ካዛውራ ነው እንደዛ የሚል ነገር አለ። እስኪ ካዛንቺስ እንግዲህ ከዚህ ቀደም ጠቅላይ ሚኒስትር አብይ አህመድ በተገኙበት ሲመረቅ አቧሪ አደባባይ ሴቶች አደባባይ ወርታች አሳይቻቸው ላይ ፊት ለፊት የምታዩት እንግዲህ ኡራኤል አደባባይ ነው። የኡራኤል ቤተክርስቲያን እንደምታዩት ፊት ለፊት የሚታየው የኡራኤል ቤተክርስቲያን ነው። ፊት ለፊት ያሉት ህንጻዎችም የኡራኤል ቤተክርስቲያን ናቸው። በኪራይ ያከራየ ገቢ የሚያገኝባቸው ናቸው። አሁን ወደ ላይ ወደ ካዛንቺስ እንወጣለን። ካዛንቺስ እንግዲህ ባለፈው ተመርቆ ሁሉ ነገር ተጠናቋል። በርግጥ ስንሄድ ደግሞ አንዳንድ የቀሩ ነገሮች አሉ። እነሱ ሲያልቁ ካዛንቺስ ምን ሊመስል እንደሚችል መገመት አያቅተንም። እስቲ ግራ ቀኙን እያየን እስቲ ወደ ላይ ወደ ካዛንቺስ እንውጣ። እንዴ ካዛንቺስ እንግዲህ ባለፈው ጠቅላይ ሚኒስትር አብይ አህመድ የትንሳኤ በዓልን በገላንጉራ የሚገኙ የካዛንቺስ የልማት ተነሺዎች ገላንጉራ የሚባል አካባቢ እንዳሉ ይታወቃል። በዓልን እነሱ ጋር እንዳሳለፉ ነው የሚታወቀው። ጠቅላይ ሚኒስትሩ ይህን ተከትሎ በማህበራዊ ትስስር ገጻቸው ላይ ባጋሩት መልእክት እንግዲህ ኢትዮጵያ ትንሳኤ ቅርብ ነው፣ እኛም እናያለን፣ ልጆቻችሁም ይወርሳሉ ብለዋል። ጎስቋላ የነበረውን ከተማ እንቀይረው ያልነው ለጋራ ጥቅም ነው፣ ለልጆቻችን ደስታና መጻኤውን ዘመን ለማሳመር ብቻ ነው ያሉት ጠቅላይ ሚኒስትሩ የተለወጠችና ከልመና የወጣች ሀገር እውን ከማድረግ ውጭ ሌላ ዓላማ የለንም ብለዋል ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ። ለልማት ተነሺዎቹም እንግዲህ ቀድሞ የኖራችሁበትን ሰፈር ሄዳችሁ እንድትጎበኙ ጋብዛለሁ፣ የሚገባትን ነገር አድርገናል ብለው ጋብዟቸዋል። ቃል በገባነው መሰረት ካዛንቺስ እጅግ ሆኗል፣ ልጆቻችን ተስፋ አላቸው፣ ከኛ የተሻለ ህይወት መኖር ይችላሉ ሲሉም እንደዚሁ መናገራቸውን ታስታውሳላችሁ። ይባል እንግዲህ ካዛንቺስ ግራቀኙን እያያችሁ የሁሉ ትዝታ ያለባት ሰፈር ነች። ካዛንቺስ እዛ ተወልዶ ያደገባትም ባይሆንም እንደ ሰፈር ነው የምታየው። ሰፈር አልናት እንጂ ትዝታዋ የከተማ ያህል ያደርጋታል። ምን ነው ቢሉ ወዲያ 22 እንደ ዜማ እያዳመጠች 22ን ወዲህ ደግሞ 4 ኪሎ እንደ ንጉስ ራሷ ላይ ደፍታ እንደ ክብር ኒሻን አራቷ ላይ ደፍታለች። እንደውም አንድ ግጥም ተገጥሞ ነበር። አራዳማ ፈረሰች፣ ፒያሳም ተቀየረች፣ እንግዲህ ካዛንቺስ ለብቻዋ ቀረች። የዜማ አሁን አይሰራም ካዛንቺስ ላይ። ካዛንቺስ በተለይ ለብዙ ሰዎች ብዙ ትዝታ አላቸው። እንደ ሰፈር ያመሻችሁበት
እንደ ቤት የዋላችሁበት ሰፈር ነው። በተለይ መናኸሪያ በረንዳ ላይ ቁጭ ብላችሁ ነገን ያያችሁበት ነው። በተለይ ዓለም ቡና ደጃፍ ጋዜጣ ነበባችሁ ትዝ ይላችኋል። የፈንድቃ ምሽት በአጠቃላይ ካዛንቺስ ብቻ የሚመስላችሁ ብዙዎች ናችሁ ብዬ አስባለሁ። በተለይ ሐምሌና ታህሳስ ገብርኤል ሲነግስ ጠበል ቅመሱ የሚሉ ዘካሪ ወጣቶች እነሱ የካዛንቺስ ጌጦች ነበሩ። እትዬ በቀለች እንዴት ይረሳሉ? ጣዕም ያለው ቀይ ወጥ ፍለጋ ጎራ የምንልበት በጣም ብዙ ቀናቶች ነበሩ። ከአበጋዝ እስከ ቤተሰብ፣ ከጨርጨር እስከ ባህር ዳር ካዛንቺስ ለሁሉ መዝናኛ ነበረች። የማማ ውዴ በረንዳ ስንቱን እናስታውሳለን። የከረን ሆቴል በረንዳ ቆዝመን ሩቅ የሄድንበት ውስጥ ለውስጥ የምናቋርጥበት የውጭ ሶቹ መንደር ካዛብላንካ ብቻ ካዛንቺስ አዲስ አበባ ውስጥ ያለች ከተማ ናት ብንል ትዝታዋ ያረጋታል። እንግዲህ የምናውቃት ካዛንቺስ አሁን የለችም። አዲሷን ካዛንቺስ እየተዋወቅናት ነው ማለት ይቻላል። መንገዱን እያያችሁልኝ ነው አይደል? ስፋቱ፣ ግሪነሪው ይሄ እንግዲህ ሁሌ እንደምላችሁ በቆርቆሮ የታጠረው ፕሮጀክት አለ። ሻልቅ ነው አሁን የሚገርመን እንግዲህ እሱ አላለቀ። አሁን ካዛንቺስ ተጠናቃ አልቃለች ነው የሚባለው። ግን እኒህ በቆርቆሮ የታጠሩት የተለያዩ ፕሮጀክቶች አሉ። እነሱ አልቀው ሲገለጡ እቺ ካዛንቺስ ማለት ስንት ናት የሚያስብል ይመስለኛል። እስኪ ካዛንቺስ ላይ መንገዱን እያያችሁልኝ ነው አይደል? የብስክሌት መንገዱ፣ የእግረኛ መንገዱ፣ አረንጓዴ እጽዋቶቹ በቀኝ በኩል የምታዩቸው እነሱ ጋር ደግሞ የሚስማማው ይሄ አጥሮ የታጠረው በቀኝ በኩል ያለው ሳሩ አያችሁት እንዴት እንደሚያምር። ያኛው ደግሞ የታጠረው ፕሮጀክት አልቆ ይነሳል። እንዳልኳችሁ ከዚህ ቀደም እንዳሳየዋችሁ አሁን የኮሪደር ልማት አጥር እንደዚህ አድርጎ ማጥር አይቻልም። አጭር ነው አጥሩ። ምክንያቱም ውስጡ ጽዱ ስለሚሆን አጥሩ አጭር ነው የሚሆነው። አሻግራችሁ በአይናችሁ ለማየት ከልካይ የላችሁም። ወደ ላይ እየወጣን ነው እንግዲህ ከኡራኤል። በስማ መንገዱ አያችሁታል። ልክ ከሃይዌ ይበሉት አሁን መንገዱ መኪና ግን ያን ነገር ሲገጥም ደግሞ አንዳንዴ አደጋም ያጋልጣል። ቀደም ሲል እንግዲህ ታክሲዎች መስመር ዳር ላይ ነው የሚቆሙት። አሁን ግን ይኸውልህ ማቆሚያ ተዘጋጅቶላቸው ነው። እዚህ ጋር ታክሲ ማቆሚያ አለ። ፊት ለፊት እንግዲህ የኤሌክትሪክ መኪኖች መንግስት እንግዲህ በነዳጅ የሚሰሩ መኪኖች እንዳይገቡ ከዚህ ቀደም ከልክሏል። አሁን ያሳየኋችሁ የኤሌክትሪክ መኪኖች ነዳጅ የሚሞሉበት ነው። ኤሌክትሪክ የሚሞሉበት ነው ነዳጅ አልኩኝ። ከጎኑ ደግሞ ፌርማታ ነው፣ የታክሲ ፌርማታ። ወዴትም ስትሄዱ እዚህ ጋር የምትገቡት። ቀደም ሲል ግን እዚህ መንገድ ላይ የቆማችሁ ነበር። መንገድ ላይ ቆሞ የት ነው ፒያሳ 4 ኪሎ 6 ኪሎ ይል ነበር። አያችሁት? እዚህ ጋር አሁን አሉ 1 2 ወደ 7 ወደ 10 የሚሆን አለ ኤሌክትሪክ ማደያ። ይሄ ታውቁታላችሁ እንግዲህ። ይሄ ከርቡ ላይ ያለው ወደ አስፋ ወሰን ትምህርት ቤት ምስራቅ ጎህ በኋላ ቀድሞ የተማራችሁ አስፋ ወሰን፣ በኋላ የተማራችሁ ምስራቅ ጎህ። እቺ ከርቧ ላይ የነበሩ ቤቶች ታስታውሳችኋላችሁ። እነሱ የሉም። ፊት ለፊት የምናየው ቆይ እንሄዳለን፣ አሳያችኋለሁ። ይሄ ወደ አቧራ የሚወስደው መንገድ ነው። ፊት ለፊት የሚታዩት ህንጻዎች፣ ሁለቱ ህንጻዎች አስፋ ወሰን ትምህርት ቤት ከዛ ምስራቅ ጎህ የተባለው ነው። ድሮ የተማራችሁ ይሄን ፎቆቹን አታዩአቸውም። ለሁለት መንታ ፎቆች አሉ፣ እነሱን አታውቋቸውም። በዚህ ታች ወረታች የነበሩ ቤቶች ነበሩ። እኔ ትዝም እንደዚህ ከርቧ ላይ ትንሽ አለፍ ብለ ካራምቡላ የምንጫወትበት ቤት ነበረ፣ ካራምቡላ ቤት እነሱ አሉ። ይሄ ፊት ለፊት እንግዲህ ትዝታ የሚሆነን ቶታሉ ነው። ይሄ አሁን የሚሻገረው ቶታሉ ለማሳየት ነው የሚሻገረው። እዚህ ጋር ነበር ቶታሉ። ካዛንቺስ እንግዲህ ትሉ መናኸሪያ ቶታል፣ ባህር ዳር ሆቴል የመሳሰሉ አሉ። እዚህ ጋር ነበር በቃ ቶታሉ እዚህ ጋር ነበር ያለው። አሁን ካዛንቺስ ኮፊ ተብሏል። ወርታች ስታዩት እንግዲህ ይሄን ነው የሚመስለው። ልዩ ነው።
እንመለስና ካዛንቺስ ላይ እንግዲህ በጣም በርካቶች ነገሮች ተሰርተዋል። ምልክቶቹ ጠፍተዋል እና አንድ ሰው መጥቶ እዚህ ጋር ቁጭ ቢል ካዛንቺስ ስለመሆኑ መጠራጠሩ አይቀርም። እኔ ተመላልሼ ብዙ ጊዜ ፕሮግራም ሰርቼላቸዋለሁ። ግን እንደዛም ሆኖ አንዳንዶቹ ምልክቶቹ ግራ ያጋባሉ። ይሄ ወደ ላይ ስንወጣ ነው እንግዲህ እቺኛው መንገድ። ይሄ እዚህ አካባቢ የነበሩ ቤቶች ቡቲክ፣ መንገድ ዳር ላይ ቡቲክ ነበሩ። በውስጥ ደግሞ መንደሮችና ጠጅ ቤቶች ነበሩ። አሁን የሚሄድበት ላይ ያሉት እዚህ ይላቸዋል መንደሮች ነበሩ። ፊት ለፊት አሁን ትምህርት ቤቱ መታየት ጀምሯል። ወደታች ስናይ ነው ይሄ ካዛንቺስ የጥንቷ አሁን በአዲስ መልክ እየተዋወቅናት ነው። የሰፈር ልጆች ይሄ እንግዲህ የምታዩት ካዛንቺስ እንግዲህ ካፈራቻቸው አንዱ ይሄ ቀደም ያልኳችሁ ምስራቅ ጎህ ወይንም ደግሞ አስፋወሰን ትምህርት ቤት በጀርባ በኩል የትምህርት ቤቱ ሜዳ ነበረ። በውስጥ ለውስጥም ይገባል። ግን የሰፈር ልጆች እዚህ እየመጡ ኳስ ሲጫወቱ ነበር። ጭቃ ነበር፣ አፈር ነበር። አሁን ግን ሚኒ ስቴዲየም በሉት በተለያዩ ቦታዎች እንደተሰራው ነው። ይሁት እንደምታዩት አርቲፊሻል ሳር ነው። በቃ ለምቹ ነው። ከአሁን በኋላ ነው እንግዲህ ኢትዮጵያ ብሔራዊ ቡድንን ለማዘጋጀት የመጫወቻ ሜዳ የለም የሚለውን ነገር እንግዲህ እኔ አሁን በጣም የታዘብኳቸው አዲስ አበባ ውስጥ ይሄን ፕሮግራም መስራት ከጀመርኩ ጀምሬ በጣም በርካታ ሜዳዎች ያለቀላቸው የሚባሉ ናቸው። ከዛ ባሻገር ደግሞ እዛው ካዛንቺስ ሳንሄድ አንድ ቦታ ብቻ እንዳይመስላችሁ ለህፃናት መጫወቻ ይሁት እዚህ ጋር አለ። ይሄን ለማሳያ ነው ማሳያችሁ እንጂ ባለፈው ሲመረቅ ትዝ ይላችሁ ከሆነ ጠቅላይ ሚኒስትሩ ታገኝተው ሲመረቅ በቦታው ተገኝቼ ነበረ። ግን ምሽት ጀንበሩ ላይን ሲያዝ መብራት ሲበራ ካሜራዬ በጥራት አላሳየም። ብዙዎቻችሁ ሌላ ቀን አሳየም ብላችሁኝ ቃል ገብቼ ነበረ፣ ግን ቀን አልቆረጥኩም ነበረ። እሱን ለማሳየት ነው። እዚህ ጋር እንደምታዩት እንግዲህ ለልጆች መጫወቻ ነው። እንግዲህ ይሄ አንዱ ነው። አንድ ብቻ ሜዳውን አሳይቻችኋለሁ። እቺ እንግዲህ ልጆች መጫወቻ ቅልብጭ ያለች ነች። ወላጆች ልጆቻቸውን ይዘው መጥተው እዚህ ማጫወት ይችላሉ ማለት ነው። እንግዲህ ፐብሊክ ስፔስ የሚባል ነው ይሄ። እንግዲህ እስኪ ደግሞ ወደ ላይ እንሄዳለን። እዚህ ጋር እንግዲህ አንድ ደግሞ አሁን እዚህ ጋር የሚሰራ ነገር አለ፣ ያላለቀ ነገር አለ። እንግዲህ ሲያልቅም ያልኳችሁ ለዚህ ነው። እዚህ ውስጥ የሚሰራውን እያያችሁት ነው። ይሄ ገና ያላለቀ ታጥሮ በቆርቆሮ የታጠረ የሆነ ፕሮጀክት አለ ብላችሁ ልክ እንደዚህ አይነት ነው። ይሄ ሲያልቅ ደግሞ ልዩ ነው። ዮናስ ጨርጨር እንግዲህ ምልክት ከነበሩት ካዛንቺስ ዮናስ ጨርጨር ይሄው እንደምታዩት ነው። ይሄ ልዩ ምልክት ነው ዮናስ ጨርጨር። ባለፈው እንግዲህ ምሽት ላይ ነበር የገጠመኝና ላይቱ ጋራ በደንብ ያላሳየዋችሁ ነበረ። በደንብ አሳየን ብላችሁኝ ቃል አልገባሁም። የተሳካልኝ ቀን ግን እንደማቀርበው ለራሴ ነገር ነበር። ይውላ ይሄ በቀኝ በኩል የምታዩት ቆይ ያሳያችኋለሁ። ውሃ ከላይ ፍሎ ሲያደርግ የነበረው አሁን ውሃው ተዘግቷል። የለም ካፌ ያለች ፊት ለፊት የምታዩት ሰዎች ካፌ እዛ ይጠቀማሉ። እነኚህ ፈረሶች እንግዲህ ሪል ፈረስ ነው የሚመስሉት። ስክላፕቸር ነው ግን ሪል ፈረሶች ነው የሚመስሉት። የሚገርም መስክ ላይ እየጋጡ ያሉ ፈረሶች ነው የሚመስሉትና ላይን ማራኪ ናቸው። ካፌው ይሄው እንደምታዩት ነው። ካፌው ይሰራል። ይሄኛው ግን ባለፈው የምረቃው ዕለት ላይት ካሜራ ላይ ያንጸባረቀ በደንብ አላሳያችሁም ነበር። ይሄ ካፌው ይሰራል። ይሄኛው የሚሰራ ነበር። ይሄ አዳራሹ በላዩ ላይ ውሃ ፍሎ ያደርጋል። አሁን ውስጥ ሰው የለም። ይሄ ውሃው እንግዲህ ሰርኩሌት ያደርጋል። ይሄ ውሃው ምናልባት አልተከፈተም እንጂ ይሄ ውሃ ፋውንቴን ነው። ፏፏቴው ሰርኩሌት ያደርግ ይፈሳል። እዚህ ውስጥ ሰዎች ሻይ ቡና እያሉ ይስተናገዱበታል። ካዛንቺስ የቀለጠ መንደር አሁን በአዲስ መልክ እየተዋወቅ ነው። የካዛንቺስ ልጆች ምን ትላላችሁ? ይሄ ቤት አያችሁት? ይሄ ነው። ባለፈው ላይት በስቶበት በደንብ አላያችሁትም። ይሄ ነበር ፋውንቴን። ይሄን አሳይቻችኋለሁ። በእርግጥ ግን ላይት በስቶበት ነበር። ይሄ ፋውንቴን ነው። ዙሪያውን ነው
የሚገርም ሸክላ ይሄ ከዚህ ራሱ ውሃ ሲፈስታ ያላችሁ እዚሁ ግቢ ውስጥ የልጆች መጫወቻ ደግሞ ቅድም ካሳያችሁ ባሻገር ሌላም የልጆች መጫወቻ አለ። ይሄ ፊት ለፊት የምታዩት ወላጆች ልጆች ይዘው መጥተው ይጫወታሉ። ቤቱ ከላይ ማቴሪያሉ እንግዲህ ምን እንደሆነ አላውቅም፣ ብቻ ውሃ በላይ ይፈስበታል። ይሄ መሻገር ይሄ ልጁ የሚሄድበት እያያችሁ ነው፣ መስተዋት ነው። እዚህ ጋር ባለፈው ሲመረቅ ካፌ ሰዎች ቁጭ ብለው ሻይ ቡና እያሉ ነበረ። በነገራችን ላይ ለማቴሪያሉ ምን እንደሆነ በጣም ነው የሚሞቀው። ለዛም መሰለ ቬንቲሌተር አለ እንደምታዩት በግራ በቀኝ አለ። እንደዛም ሆኖ ግን ይሞቃል በጣም ቤቱ ይሄ ይሞቃልና ምን ይመስለኛል ማቴሪያሉ ውሃ የሚሄድበት ነው። ማቴሪያሉ የተሰራበት ነገር መሰለኝ። ፕላስቲኩ በጣም ነው የሚሞቀው ራሱ። አሁን ቬንቲሌሽን አለ፣ ቬንቲሌተሩ ይሰራ ይሞቃል። ይሄ ፈረሶቹ ቅድም ያሳየኋችሁ ናቸው። ዞሬ ወደ ግራ መልሳለሁ። የካዛንቺስ ልጆች በሉ ደህና አደሩ፣ በሉ ደህና አደሩ። አበባዎች አያችሁ በጣም የሚገርም ናቸው። አበባው ይሄ ራሱ አበባ ኮምቢኔሽኑ ራሱ ደስ ይላል። ይሄ ዙሪያውን እንግዲህ በአንድ በኩል መጥቼ እያሳያችሁ ነው። ይሄ ሪል ወንዝ ውስጥ ያለው እንትን ድንጋይ አይመስልም። ይሄ አሁን እንግዲህ ቀደም ሲል ከነበሩት የካዛንቺስ ምልክቶች ተቀይረው አንዱ ይሄ ነው የሚሆነው። እንግዲህ የካዛንቺስ ምልክት የሚሆነው ይሄ ነው። ልጆች በጣም ደስ ነው የሚላቸው። እንግዲህ እንደምታዩት ወላጆች እዚህ ጋር ዛፉ ጥላ ስር ሪል ፈረስ አይመስልም? ይሄ እዚህ ወላጆች እዚህ ቁጭ ብለው ጫማው ልቆ ነው የሚገቡት። ውስጥ ይሄ ዱቄት የሚመስል ነገር አለ፣ እሱ ረግጠው ነው የሚጫወቱት። ወላጅ አይገባም፣ የልጆች ተጫውተው ይወጣሉ። እዚህ ጋር ጫማቸው አውልቆ ነው የሚገቡት። ዱቄት ነገር ነው የሚመስለው። ያኛው እንግዲህ ምን እንደሆነ ማቴሪያሉ አልገባኝም። የሚጫወቱበት ላይ ዥዋዥ የሚጫወቱት ነገር አለ እንደምታዩት። ካዛንቺስ እንግዲህ መንገዱ እንደምታዩት በጣም ይገርማል። በጣም ሰፊ ነው፣ ተጠናቋል። ግን ካዛንቺስ ይሄ ቀረሽ የማይባል ነው ልትሉ ትችላላችሁ። ነገር ግን ይሄ ቀደም ያሳየኋቸው የታጠረው አጥር የሚሰሩ ግንባታዎች አሉ፣ ስለማይታዩ ስለታጠሩ እነሱ ሲያልቁ ጭራሽ እንደገና ማናቀው ቦታ ሊሆን ነው። እሱ ነው እየተሰማኝ ያለው ነው። ምክንያቱም አሁን ራሱ ምልክቶቹ በጣም ጠፍተዋል። ሌላ ቦታ መስሏል። እንደገና ደግሞ አሁን የሚሰሩ ፕሮጀክቶች ሲጠናቀቁ ቅድም ለማሳየት ሞክሬያለሁ። አንደኛውም እንደሆነ ግልጽ አይደለም ሲሆን ነው የምናየው። መንገዱ እንደምታዩት ነው። ደግሞ ደስ የሚለው የዚህ ፕሮጀክት ላይ ተቀጣሪዎች አሉ። በየሰዓቷ በየቀኗ በየደቂቃዋ ስራቸውን ይሰራሉ። የሚጸዳ ነገር ካለ ይጸዳሉ። በተለይ አበባ የትም ቦታ ያዩት ሰራተኞች አሉ። አንገታቸውን ደፍተው ሲሰሩ ምታቸው። ውሃ የሚያጠጣ ያርማል። ሰው ወደ ሳሩ እንዳይሄድ የሚከለክልም ያደርጋል። ይሄ ቢጫውን ልብስ ለብሰው እንደሱ ነው የምናየው። በቃ ይሄ በቃ መኪና ለማሽከርከር ያው በእርግጥ ጥንቃቄ ያስፈልጋል። ሃይዌይ በምትይውት በፍጥነት ነው እና ግራ ቀኝ ማየት ያስፈልጋል። ግን ዞር ብሎ ያው እኔ ያወራኋቸው እዚህ ጋር አሁን
ሳር የሚከረከሙ መሰለኝ። ሳር እየከረከሙ ነው በየሰዓቱ። እንደዚህ አይነት ነገር ደግሞ እንዲህ አይነት ጥንቃቄ ከሌለው ዋጋ የለውም። ሌላ ቪዲዮ ላይ ያሳያቸዋለሁ። ሳር እየተረጋገጠ የሚታይበት አለና እንደዚህ ክትትል ከሌለው እዚህ ጋር ብስክሌት መንገድ ነው። ስለዚህ ግራ ቀኝ አይቶ መሻገር ያስፈልጋል። ክብራትና ክብራን እንግዲህ ለዛሬ ባለፈው እንግዲህ አሳይቻቸው በምሽት ነበረ። ጥራት አልነበረውም መስሎና ሰዎች ሌላ ቀን መተህ አሳየን ብላችሁ የነበር ቃል ባልገባም ቃል መግባት ዕዳ ነው በሚለው ኮሜንታችሁን አይቼ ጸጥ ብዬ ነበረ። ተሳካለኝና ዛሬ ሰርቻለሁ። እንደ ሁሌው ሰላምና ጤና ከሁላችን ጋር እንዲሆን እየተመኘው በዚሁ ሰናበታለሁኝ። ጤና ይስጥልኝ።